የሽርሽር ሰዓታችን ላይ ነን። የፋና ረፋድ ቤተሰቦች ወደ አንድ ቦታ ይዣችሁ ልሄድ ነው። ይህ ቦታ ከዚህ ቀደም የቀበሌ ጽህፈት ቤት፣ ትምህርት ቤት፣ ሐኪም ቤት፣ ሹራብ ፋብሪካና ምግብ ቤት ነበር። በዚህ ቦታ እንዴት ነው የምንዝናናው? እንዴትስ ያዝናናል? በውስጡስ ምን አዲስ ነገር አለ ካላችሁ ተከተሉኝ። ብዙ ምላሾችን ታገኛላችሁ። ወደ ውስጥ እንግባ። እንኳን ደህና መጣሽ ወደ አዲስ አበባ ሙዚየም። የመግቢያ ዋጋ 10 ብር ነው። አስናቀች አመራ ትባላለች። የሙዚየማችን አስጎብኚ ናት። እሷ ታስጎበኝሻለች። መልካም ቆይታ ይሁንልሽ። ሰላም ነው። ቤቱ የተሰራው በ1880ዎቹ ነው። ቤቱን ያሰሩት አጼ ሚኒሊክ ናቸውና ለጥይት ማከማቻ ታሳቢ በማድረግ ነው ቤቱ የተሰራውና ግን በታሰበው ዓላማ ሳይሆን ራስ ብሩ ወልደ ገብርኤል የአጼ ሚኒሊክ የጦር ሚኒስተር ናቸውና በጋብቻቸው በስጦታ መልክ አበረከቱላቸው ለመኖሪያነት ማለት ነው። እሳቸው ወይዘሮ አማከለች አሊና ግብተው ለብዙ አመታት ከኖሩበት በኋላ ይሄ ቤት እንግዲህ የሰጠው አገልግሎት ሹራብ ፋብሪካ ነበር፣ ትምህርት ቤት ነበረ። ይሄን አገልግሎት ከሰጠ በኋላ ደግሞ አዲስ አበባ 100ኛ ዓመቷን ስታከብር በ1979 ሄዳር 14 ቀን ይሄ ሙዚየም ተመሰረተ። ይሄ ሙዚየም እንግዲህ በውስጡ 6 አዳራሽ ይዟል። ይሄ መጀመሪያው ምስራት አዳራሽ እንለዋለን። የከተማዋን አመሰራረት የያዘ አዳራሽ ነው። ሁለተኛ አዳራሽ ደግሞ ስንገባ እድገት አዳራሽ እንለዋለን። ከምስረታዋ እድገቷ እንዴት እንደሆነ ነው የሚያሳየው። ሶስተኛ አዳራሽ ስንገባ ደግሞ አድዋ አዳራሽ እንለዋለን። ወደ አድዋ ጦርነት ሲሄዱ የተጠቀሙባቸውን ቁሳቁሶች የተለያዩ ነው የሚያሳየው። አራተኛ አዳራሽ ደግሞ ስንገባ ፋሺስትና ዲፕሎማሲ አዳራሽ እንለዋለን። ፋሺስት ጣሊያን አዲስ አበባ ላይ 5 ዓመት በቆየበት ሰዓት ያደረሰበትን ግፍ ነው የሚያሳየው። ዲፕሎማሲው ደግሞ ከቀዳማዊ ኃይለ ሥላሴ ጀምሮ የነበረው ግንኙነታቸውን ነው የሚያሳየው። 5 እና 6 ላይ ነው። 5 ቅርጻ ቅርጽ ነው፣ የተለያዩ ቅርጻ ቅርጽ ያለበት አዳራሽ ነው። 6 ደግሞ ልደት አዳራሽ እንለዋለን። ከተለያዩ ቦታዎች የመጡ ስጦታዎችና የአዲስ አበባ ከንቲባ ፎቶግራፊ አዳራሽ ነው። ሙሉ አዳራሾቹን ጎበኛለሁ። መሀል ላይ ግር ያለኝ ወይም ደግሞ የበለጠ ማብራሪያ የምፈልግባቸው ነገሮች ሳይ እጠራሻለሁ። መልካም ጉብኝት ይሁንልሽ። እንግዲህ መልካም ቆይታ። አሁን እዚህ ጋር የምትመለከቱው እንግዲህ ከ100 ዓመት በላይ ያስቆጠረ ጠጅ ነውና የራስ ብሩ ወልደ ገብርኤል ቤተሰቦች ለሙዚየምነት አበረከቱ እንዲጎበኝላቸው። በደንበጫ ሙሉ ነው ያለው። አሁንም ከዛን ጊዜ ጀምሮ በሙዚየም ውስጥ እንግዲህ እስካሁን ድረስ አለ። ሁሉም ሰው እየመጣ የሚገረምበት ጠጅ ነው። ባዩ ባሸታው ደስ ይለኝ ነበር። የኢትዮጵያ የመጀመሪያው ፋርማሲ ያሳየናለኝና የፋርማሲ ቤቱ ባለቤትም እንግዲህ ጀርመናዊ ሐኪም ዛን በመባል ይታወቃሉ። እና ደንበኞች ወደ ፋርማሲው ሲገቡ በቁላቸውን እየጎተቱ ነው የሚገቡ። የአዲስ አበባ ሙዚየምን ነው እየጎበኘን ያለ ነው በሽርሽር ሰዓታችን። እዚህ ጋር እንግዲህ ፖስተኛ ይታየኛል። በሀገራችን በ1882 ፖስታ፣ ቴሌፎንና ቴሌግራም ተጀምሯል። ይሄኛው ፎቶ ምን አስታወሰሽ ካላችሁኝ የማን ፖስተኛው መጣ የሚለውን ዘፈን ነው። ፖስታውን ይዟል። እዚህ ጋር እንግዲህ ለሩቅ መንገድ ስለመሄድ ውሃ ጠምቶት ውሃ እየጠጣ የሚያሳይ ነውና የማን ሙዚቃን ያስታውሰኝ። ፖስተኛው መጣ ለናፍቆታችን ጥም የሚያረካ። በጣም እጅግ ደስ የሚሉ የሚያስገርሙም ፎቶዎች ናቸው። የከተማችን ጉብኝታችን ይቀጥላል። ጎብኚዎች አሉ፣ የውጭ ሀገር ዜጎችም የሀገራችንም ሰዎች ይህንን ሙዚየም እየጎበኙት ነው። እንግዲህ ወደ ሙዚየሙ እንዴት እንደመጡ ምን እንዳዩ እንጠይቃቸዋለን። አብራችሁ ነው። ለመጀመሪያ ጊዜ ነው ሙዚየም ሲጎበኝ? አዎ ለመጀመሪያ ጊዜ ነው የጎበኘ ያለሁት። ቢያንስ እዚህ ከተማ ውስጥ እየኖርኩኝ አዲስ አበባ ከየት ወዴት እያደገች እንዳለ ማየት ስላለብኝ ዛሬ ሆን ብዬ ስራዬ ነው ብዬ ቀጥታ መጥቼ እየጎበኘው ነው። አዲስ አበባ በታሪኳ በእንጦጦ አካባቢ በአጼ ምኒልክ በዱንካን ውስጥ
ቤተ መንግስት እንደተመሰረተና አሁን ደግሞ ከአጼ ምኒልክ ጀምሮ እስከ ክብርት ከንቲባ አዳነች አቤቤ ያለው ደረጃ ያለውትና ያየሁት ስለዚህ በውስጥ የፈጠረብኝ ነገር ከጭቃና ከድንጋይ ቤት ወደዚህ በጣም ሰማይ ጠቀስ ፎቆች ያሻገረ ስራ ነውና ህብረት ጥሩ እንደሆነ አብሮ መስራት መተባበር በጋራ መኖር ቆንጆ እንደሆነ በውስጥ ስሜት ፈጥሮብኛል ማለት በጣም ደስ ብሎኛል። I come from Kenya. ከኬንያ ናይሮቢ ነው የመጣሁት። እኔና ጓደኛዬ የኢትዮጵያን ውብ መልክዓ ምድር ለማየት ታሪኳንና ባህሏን ለማወቅ ነው የመጣ ነው። በጉብኝትሽ በጣም የወደድሽውና ያስገረመሽ ነገር ምንድነው? በወቅቱ የነበሩ አልባሳቶች አሰራራቸው እጅግ ማርኮኛል። በዛ ጊዜ እንዲህ አይነት ልብስ መኖሩ ገርሞኛል። አገራችሁ በቀኝ ግዛት አለመገዛቷን የሚመሰክሩ ምስሎችና መረጃዎችን አይቻለሁ። በንጉሱ ጊዜ የነበሩ የቤት ውስጥ መገልገያዎችን ሳይ በጣም ነው የተገረምኩት። በዛ ጊዜ እንዲህ ያለ መገልገያ በመኖሩ ግርም ብሎኛል። ሙዚየሙ መረጃዎቹን ጥሩ አድርጎ አደራጅቷቸዋል። አዲስ አበባ ከየት ተነስታ የት እንደደረሰች ልቅም አድርጎ የሚያሳይ ነው። ዋው በጣም ደስ ሲል ሲገርም እያልኩ ነው የጎበኘሁት። ሙዚየም ውስጥ ባለው ነገር በጣም ተገርሜያለሁ። ብዙ ነገርም አውቄያለሁ። ባህላችሁ ታሪካችሁን ማወቅ ደስ ከማለት አልፎ ያስቀናል። You exist in your natural state and ባህላችሁን ሳትለቁ በኩራት እየኖራችሁ መሆኑ ደስ ይላል። ያንን ነው ከሙዚየሙ ጉብኝት የተረዳሁት። መልካምና ቀልብ ያላችሁ ዜጎች ናችሁ። እኔ በሄድኩበት ሁሉ ቡና ጠጪ ልጋብዝሽ የሚለኝ ብዙ ነው። ደስ የሚል ፍቅር አላችሁ። በጣም ነው የወደድኩት። እዚህ በመምጣቴ ብዙ ተምሬያለሁ። ሌሎች ሀገሮችን የማየት እድል አግኝቻለሁ። እንደ ኢትዮጵያ የሆነልኝ ግን የለም። I can say that about your culture, really amazing to experience. I'm from Nairobi. የመጣሁት ከኬንያ ነው። ለመጀመሪያ ጊዜ ነው ኢትዮጵያ የመጣሽው? አዎ የመጀመሪያ ጉብኝቴ ነው። እንደ ሰዓሊነቴ ስዕሎቹ በጣም ማርከውኛል። የአልባሳቱ አሰራር ደግሞ ይበልጥ አስገርሞኛል። ከፋሽን እድገት አንጻር ስናየው የጆሮ ጌጦቹ ዘመንን የቀደሙ ናቸው። ብቻ ሁሉንም ነገር ነው የወደድኩት። በጣም የወደድኩት ስዕል ደግሞ የአድዋ ጦርነትን የሚያሳየው ስዕል ነው። ፊታቸው ላይ ጀግንነት ይታያል። አይናቸው ላይ ፍርሃት ፈጽሞ አይነበብም። ልበ ሙሉና ኩሩ እንደሆኑ ያሳያል። በጣም ነው የወደድኩት። ወደ ጦርነት ሲሄዱ ራሱ ልባቸው በተስፋና በእምነት የተሞላ መሆኑን ስዕሉ ያሳያል። በጣም ደስ ይላል። እናም ወድጄዋለሁ። Well, I think I really loved those two paintings. በቀድሞ የአዲስ አበባ ነዋሪዎቹ የእደ ጥበብ ባለሙያዎች ይሰሩ እንደነበረ ያሳየናልና ከናስ ከእብነበረድ የተሰሩ ማጌጫዎች አሉ። አሸንክታብ አንገት ላይ የሚደረግ አሸንክታብ አለ። የጆሮ ጌጣጌጦች አለ። የጣት የፖስታ መቅደጃ፣ ጸጉር ማበጠሪያ፣ የተለያዩ ጌጣጌጦችን ያሳዩናልና የእጅ አምባሮችን ያሳየናል በዚህ አዳራሽ ውስጥ ማለት ነው። እና በዛን ሰዓት ሲያጌጡበት የነበሩ ጌጣጌጦችን የሚያሳየን እዚህ ጋር ማለት ነው። ቀጥሎ ደግሞ የምታዩት እንግዲህ ቦምብ ፋሺስት ጣሊያን አዲስ አበባ ላይ በገባበት ሰዓት ለአዲስ አበባ ያደረሰባትን ግፍ ነው የሚያሳየው። እንግዲህ ቦምብ ተወርውሮ ቤቶቹ እንዳለ ጭስ በጭስ ሆኖ ነው የሚያሳየው የነበረው ግፍ እንግዲህ ክፍል እንግዲህ የመጨረሻው የሙዚየሙ አዳራሽ ነው። በዚህ ክፍል የአዲስ አበባ ከተማ ከንቲቦች ማን እንደነበሩ የሚያሳይ ነው። ከመጀመሪያው ከቢትወደድ ወልደ ጻድቅ ጎሹ አንስቶ እስከ አሁኗ ከንቲባ አዳነች አቤቤ ድረስ የአዲስ አበባ ከተማ ከንቲቦች ማን እንደነበሩ፣ የስራ ዘመናቸው ከመቼ አንስቶ መቼ እንደነበር የሚያሳይ ነው። እንዲሁም ደግሞ አዲስ አበባ 100ኛ ዓመቷን ስታከብር የተለያዩ ከተሞችና ሀገራት ያበረከቱላትን ስጦታዎች አይተናል። ሙዚየሙ እጅግ ያማረ ነው። በጣም ደስ ይላል። በጉብኝቴ በጣም ተደስቻለሁ። የሽርሽር ሰዓቴን እዚህ ስላሳለፍኩ በጣም ደስ ብሎኛል። ተመልካቾቻችን ይህን ቦታ እንግዲህ እሁድ ላይ በሽርሽር ልጆቻችሁን፣ ጓደኛችሁን፣ ቤተሰቦቻችሁን ይዛችሁ ኑ። መስቀል አደባባይ ነው የሚገኘው። መግቢያው 10 ብር ነው። ተማሪዎች በጣም ይማሩበታል። በተለይ ተማሪዎች ብዙ ነገርን ከዚህ ያገኛሉ ብዬ አስባለሁ። ወጣቶች ኑ፣ ቤተሰቦች ልጆቻችሁን ይዛችሁ ኑ። የዛሬው የሽርሽር ቆይታ ይህን ይመስል ነበር። አመሰግናለሁ።